ትላንት እንደ አባቶችም እንድሰሙ ነው እንጂ አኖ አካካዩና ኡሜሰን ነው ዱብደ ዲግኒክ ያለና ከሳ ሶቻ አንድ ወንድሜ እዚህ ጋር በደንብ እንዲሰማኝ ስለፈለኩ ነው በአማርኛ መናገረው። በደንብ አዳምጠኝ። አመት ከ4 ወር ከቤተ ክርስቲያን ተባረር ያለው ሰው ነው። ከናፉ እኛ ቅድመ አያቶቻችን አጽማችን የተቀበረች ቤተ ክርስቲያን ውስጥ ዛሬም አለን፣ ግን ባይተዋር ሆነናል። ብፁዓን አባቶች ትላንት እዚህ ስለ ሰላም አውርተዋል፣ ስለ ሃይማኖት መገፋፋት አውርተዋል። እባካችሁ አሁንም ልናገር፣ ሳትታረቁ ሳትፈቱ አትውጡ ያሏት ቃል በጣም አሞኛል። እውነታቸውን ነው። የኦሮሞን ችግር የቤተ ክርስቲያንን ችግር በደንብ አይተው ስለሆነ ነው። ማይሙት ኦሮሞ ቤተ ክርስቲያን ሊያፈርስ ነው ይህን ጥያቄ የጠየቀው። የአያቶቻችንን አጽም ቄሲስ በላይ እንዳሉት አንድ ውጭ ሀገር የቱሪዝም ማዕከል የሆነች ቤተ ክርስቲያን እንዳሳዩን የኢትዮጵያን ቤተ ክርስቲያኖች እንደዛ ልናረግ ነው። ያ አይደለም ዓላማችን። ንስሐ ያጣውን ንስሐ ሳገኝ የሞተውን የአያቴን አጽም ለልጅ አላስተላልፍም ብለን ነው ምንጮ። ንስሐ እጆሌ ከና አፋን ኦሮሞን በርሲስን ቁቤን አከሚት ዳቆኒ ጎነ አከሚት ሉባ ጎነሜ አባረራችሁን እኮ። እኛ ተባረን ነው እኮ የምናወራው። እርሶ ግን እኛ የምናባረር መስሎት ነው የተናገሩት። አመት ከ4 ወሬ ሸራ ወጥሬ ቤቴ ውስጥ ነው የማጸልየው። ቤቴ ውስጥ አመት ከ4 ወሬው ያመለከትኩት ደብዳቤ ለወረዳው ግልባጭ፣ ለዞኑ ሀገረ ስብከት ግልባጭ፣ ለሊቀ ጳጳስ ግልባጭ፣ ለስብከተ ወንጌል የጻፍኩት ደብዳቤ አመት ከ4 ወር ተባረሬን ያለሁት ሀቅ እውነት ይዤ ጉጂ ዞን ነጌሌ ቦረና እኔ ባህሌን ያልጠበቀልኝ ማንነቴን ያልጠበቀልኝ ይሄን ባህሌን አውልቅና ጣልና ነጠላ ልበስ ያለኝ እምነት የኔ እምነት ነው። ኦሮሞን አዳሳ አንገቱ አዳን ክየ እኑማ ክየ አዳን ይትቡሉ አዳን ኦሮሙማ ክየ ሙሊሱ ካባ ገዳን ኩን እኑማ ክየ ነምኒ ነራ ሙልቁ አና ኦሮሞ ሚት አናሞ አመንታ ሚት አከሲት ናላል የእምነቴን ያከበረ እኔነቴን ያከበረ ባህሌን ያከበረ ነው ወደ እኔ የሚመጣው እምነት። ይሄ ነው እየተሰራ ያለው። የቦረና የጉጂ ህዝብ እኮ ድሪያውን ለብሶ ጉንቲናውን ለብሶ ባህሉን ጠብቆ ካላመለከ እምነት የለውም። ኦሮሙማን ከነምባድ ሉብኒ በላይ እሬቻ ዋንዴ መኒፍ ማልጀተኒን ምንን የተባሉት እሬቻ የጥንቁልና ቦታ ነው። የማንነቴ መገለጫ ነው። የጥንቁልና ቦታ አይደለም እሬቻ። ከሲቲና ቤካ ኦሮሞኒን ረንፈተ ጂዳራት ረንፈተ ጂዳራት ኤቢሰ ጂዳራት ጋዲሰት ሀቃ ዱጋ ዱበት ጂዳራት ዋንባነ ጥንቁልና አላችሁ። ዲቤ አከናኑራ ባሳ ዮ ኦሮሞ ነጋታት ዮ ብይቱን ነጋ ከታቱ በርባን ሀቃት ወሊታ አሶፍ ዱጋ ወሊታ አሶፍ አኒ ወን ሲን ጋፈዱ ሉበ በላይ ኢሲን ዋሙፍ ኢሲን ኮታ ጀደ ፊዱፍ ወሊት ምኔቱ ረሚ ወሪ ነማ ቶኮ ኤርጌ ሰገንታ ሰኑራ በለሰሚ ኢልማንጃ ነራ ፕሮቴስታንቲ ታውፍ አማንታን ኩሎ ቦታሪኩ ወረ ከነን ጨብሲቱ ደላ ከነ ከሰ ኢንሴንቱ ኑ ሙስሊማ ታታ ዮካ ፕሮቴስታንቲ ካና ኑዲሲን አንጀዳኒ ኢሳን ከዳደና ትዱፉፍ ኢጆሌ ሰናገልቹፍ ነራ ጨብሰን ኢጆሌን ስን ጩፍቲኑ 2ኛ ዲግሪ 3ኛ ዲግሪ ያላቸው አስተማሪዎች ናቸው። ጋቢ ከፉደን አንድ ቄስ ወረ ሉባስ ኬሰ ጅርተን መቃ ዋቃቲን ሲንከረድ ሉባ tokkon qabnu ሉባ tokko akka godinaatti akka magaalaa nageellet ሉባ tokkon qabnu ጋቢ እና ፉደን ንሳ የት ነው የምንወስደው? ንሳ በቱርጁማን ይሰጣል እንዴ? ንሳ በቱርጁማን ነው። ቴክኒክና ሙያ ተማሪዎች አሉ። ንሳ አባት የላቸውም። በአስተርጓሚ ነው። ቱርጁማን ኃጢአት ነው። ሉባ tokkon qabnu አደራ ዋቃ ሲንከረድ ሉባ tokko ነው ከና ሉባ tokko ንሳ ለመውሰድ